የሙታን ትንሣኤ መጽሐፍ ቅዱስ ውስጥ ካሉት ትልቅ ትምህርቶች አንዱ የሙታን ትንሣኤ ትምህርት ነው። ትንሣኤን ከሰው ሁለንተና አንጻር መጽሐፍ ቅዱስ በተለያየ ገጽታዎች አቅርቧል። አንደኛው መጽሐፍ ቅዱስ የመንፈሳችን ትንሣኤ ምን ማለት ነው? መንፈሳችን በተለይ በአዳም ውድቀት ምክንያት የሰው መንፈስ ከእግዚአብሔር ተለይቶ ለዲያብሎስ ተገዝቶ ይኖር ነበረ። ጌታ ኢየሱስ በመጣበት ጊዜ ስትመለከቱ ብዙ ሰዎች መንፈሳቸው ከሰይጣን አገዛዝ ነፃ ይወጣ ነበረ። ያ ከእግዚአብሔር ጋር የነበረው ህብረት ተቋርጦ የነበረው መንፈሳችን በአዲስ ልደት ከእግዚአብሔር ጋር ህብረት ወደሚያደርግበት መልክ ዳግም ተወልዷል። ይህንን መጽሐፍ ቅዱስ ምን ይላል? ከክርስቶስ ጋር ተነስታችኋል። ከክርስቶስ ጋር መነሳት ቆላስይስም ላይ ሲታነቡ ከክርስቶስ ጋር ከተነሳችሁ የሚል ክፍል አለ። ከክርስቶስ ጋር ምዕራፍ 3 ከቁጥር 1 ላይ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። ኤፌሶን ምዕራፍ 2ም ላይ ይህንን ቃል ይደግማል። ምንድነው የሚለው? ከቁጥር 5 ላይ ከወደደን ከትልቅ ፍቅር የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። አሜን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። እንግዲህ የዚህ የትንሣኤው ጠባይ በመንፈሳችን የተቀበልነው ትንሣኤ ነው። ክርስቲያኖች በአሁን ሰዓት በምድር ላይ ያሉት ክርስቲያን የሞቱም ክርስቲያን በስጋቸው የሞቱ ክርስቲያን በመንፈሳቸው ሕያዋን ናቸው። በስጋችን በዚች ምድርም ስንኖር ክርስቲያን የሆነን ዳግመኛ የተወለድን ሁላችንም በመንፈሳችን ሕያዋን ነን። ሕያዋን ማለት የማይሞቱ ማለት ነው። በፍጹም ሞት ሊይዘው የማይችል ማንነት ያላቸው ማለት ነው። ከዚህ ጋር ተያይዞ ብዙ ቦታዎች ላይ ያስነሳናል፣ ከክርስቶስ ጋር እንነሳለን ያን ጊዜ ተብሎ ተገልጿል። ሮሜ ምዕራፍ 8ም ላይ ምን የሚላለ? የሰውነታችን ቤዛ የሆነውን ልጅነታችንን እየጠበቅን የሚል ክፍል አለው። ስለዚህ ትንሣኤ ሁለንተናዊ ነው። ሁለንተናዊ ነው ስንል ምን ማለታችን ነው? በአጠቃላይ በመንፈሳችን ትንሣኤ ከተቀበልን በኋላ ነፍሳችን ትንሣኤ ከተቀበልን በኋላ ስጋችንም እንዲሁ ትንሣኤ ይቀበላል። አሁን ጌታ ኢየሱስ ሁለተኛ ወደዚህ ምድር በሚመጣበት ጊዜ የስጋ ትንሣኤ ይከናወናል። ቅዱሳን ይነሳሉ። የሚበሰብሱ የማይበሰብሱ ሆነው ይነሳሉ። ክቡር ስጋውን መስለው ይነሳሉ። የተዋረደው ስጋ ጠባይ ይወገዳል። ክብር ለአምላካችን ይሁን። ስለዚህ ክርስቲያን የሆናችሁላችሁም በውስጣችሁ ዳግመኛ የተወለዳችሁ የትንሣኤ ሕይወት አላችሁ። ነገር ግን ስጋችሁ ወይም የሌሎች ሰዎች ስጋ ሲሞቱ ነው የምናየው አይደለ? ይሞታሉ። ከዚህ አንጻር መቼ ተነሳው የሚል ጥያቄ በሁላችንም ውስጥ ሊቀመጥ ይችላል። መጽሐፉ የሚያቀርበው ሰውነታችን የክርስቶስን መምጣት ይጠባበቃል። በመምጣቱ ሞት ይሻራል። ሰውነታችን የማይበሰብስ ሆኖ ይነሳል። ዘላለም ውስጥ እኛ በሶስት ሁለንተና ነው የምንቀጥለው። ስጋችንም አለ፣ ነፍሳችንም አለ፣ መንፈሳችንም አለ። ስለዚህ አካላዊ ትንሣኤ የእኛ
አካላችን ሰውነታችን አንድ ቀን በክርስቶስ ኢየሱስ መምጣት ትንሣኤ ይቀበላል። ይሄ የወንጌል አንዱ መልእክት ነው። ክብር ለአምላካችን ይሁን። ለዚህ ነው ጌታ ኢየሱስ ወደዚህ ምድር በሚመጣበት ጊዜ የተዋረደውን ስጋችንን ይላል፣ ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል። የሚለወጠው ስጋችን ነው። ወዴት ነው የሚለወጠው? ክቡር ስጋውን ወደ መምሰል ማለት ነው። እግዚአብሔር ይመስገን። ስለዚህ እምነታችን በዚህ ነው የቆመው። ክርስቶስ በሞቱ በትንሣኤው አንደኛ ምን ሰጠን? የመንፈሳችን ትንሣኤ ሕይወት ሰጠን። መንፈሳችን ከዚህ በኋላ ሞት የለም። አሁን ትንሣኤ እንጠባበቃለን ስንል መንፈሳችን ትንሣኤ ሕይወት አግኝቷል። ለየትኛው ሁለንተናዊ ክፍላችን ነው ትንሣኤ ከዚህ በኋላ መጽሐፍ ቅዱስ እንድንጠብቅ የነገረን ስንል ይህ ስጋችን ትንሣኤ ነው። ክብር ለአምላካችን ይሁን። ምዕራፍ እዛው የአንደኛ ቆሮንቶስ ምዕራፍ 7 ላይ ምዕራፍ 6 ላይ ከቁጥር 13 ስታነቡ ስጋ ግን ለጌታ ነው እንጂ ለዝሙት አይደለም፣ ጌታም ለስጋ ነው። እግዚአብሔር ጌታን አስነሳ፣ እኛንም በኃይሉ ያስነሳናል። ፊውቸር ያስነሳናል። የስጋ ትንሣኤ። ስለዚህ የሞቱ አሁን ምን መጽሐፍ ቅዱስ ሐዋርያቶችን ሲያቀርብ የሞቱ ናቸው። አሁን የሞቱ ናቸው ስንል በየትኛው ሁለንተናቸው ነው የሞቱት? በስጋቸው። ለምን? ትንሣኤን ያልተቀበለ ስጋቸው ሞቷል። እሱንም መጽሐፍ ቅዱስ በምን መልክ ነው የሚገልጠው? ያንቀላፉት በሚል ያስቀምጥ። ያንቀላፉ እንደ እንቅልፍ ነው የሚቆጥረው። ሌላኛው ህይወት ክፍላቸው ወይም መንፈሳቸው የሞቱ አይባልም። ለምን? አንዴ በክርስቶስ ኢየሱስ ዳግመኛ በመወለዳቸው ትንሣኤ የተቀበለ ሁለንተናቸው። ክብር ለአምላካችን ይሁን። ስለዚህ የትንሣኤ ህይወት ሁለንተናዊ ነው። ጊዜ አለው። እያንዳንዱ ጊዜ መድበዋል። እኛ ብቻም አይደለም፣ እንኳን ኃጢአተኞች በስጋቸው የነሱ ስጋቸው ይነሳል። ግን ሲነሱ ከእግዚአብሔር ጋር የሚኖርበት ህይወት ይዞ ሳልሚነሱት ለጥፋት የሚመች ህይወት ይዞ ይነሳሉ። ያን ጊዜ በእጅ ስራቸው በስጋቸው የሰሩትን ነገር ይቀበላሉ፣ ለፍርድ ይነሳሉ። ክብር ለአምላካችን ይሁን። ሕያዋን ነን በመንፈሳችን፣ በስጋችን ግን ልንሞት እንችላለን። ሳንሞት ኢየሱስ ከመጣ እንለወጣለን። ከሞትን ደግሞ እንነሳለን። የሚበሰብሰው የማይበሰብስ ሆኖ ይነሳል። የሚሞተው የማይሞተው ሆኖ ይነሳል። ለዚህ ነው ትንሣኤ ማለት የማይሞት መሆን፣ የማይበሰብስ መሆን፣ ዘላለማዊ መሆን። ክርስቶስ በተነሳበት በዛው ስጋው ጠባይ እንነሳለን። ክብር ለአምላካችን ይሁን። የጌታ ጸጋና ሰላም ይብዛላችሁ። ጥያቄ ካላችሁ በኮሜንት ላይ ጻፉ። በዛ መሰረት ደግሞ የእናንተን ጥያቄን ለመመለስ እንሞክራለን። ኮሜንት፣ ላይክ፣ ሼር እያደረጋችሁ አብራችሁ ከጎናችን እንድትቆሙ እንጠይቃለን። ተባረኩ።